አገልግሎቴን አንዱ በጣም ቻሌንጅ ካረጉት ከሆኑባቸው ጊዜያት መካከል አንድ ጊዜ ክፍለ ሀገር ሄደን ከአዲስ አበባ ውጪ አንድ ኮንፈረንስ እየተካሄደ እንደ ከገባንበት ሰዓት አንስቶ በጣም የምታስተናግደን አንድ እህት አለች። የተማሪዎች ኮንፈረንስ ነው። በጣም አክቲቭ ነች እና ላታውቋት አትችሉም። በቃ ልክ እዛ ኮንፈረንስ ትሄዱ ላታውቋት አትችሉም። ሺ ኢዝ ቬሪ አክቲቭ እና በተለይ እኔ ያስተዋልኳት አንድ ቀን ማታ ነው። ኮንፈረንሱን ጨርሰን ስንወጣ ሁሉ ሰው ወጥቶ ሄደዋል። ካፌ ደግሞ ያው ቶሎ መድረስ ስላለባቸው ሁሉ ተማሪ ጥርግ ብሎ ሄዶ ወደ ኋላ ዞር ስንል ይሄ ቲሹ ፔፐር ምናምን እየሰበሰበች እንትኑን አዳራሹን ታጸዳለች። ዞር እና ያን ጊዜ ነው አይኔ ውስጥ የገባቸው። ኤኒዌይስ ከዛ በኋላ እፊት ነው ቁጭ ብላ የምትማረው። ስትማር ልክ እንደዚህ እና ፊት ቁጭ ብላ ትማራለች። በጣም አለርት ነች። ማስታወሻ እያያዘች ስትማር ትዝ ይለኛል። እስላክ አወቅናት ማለት ነው። ለ3 ቀን ኮንፈረንስ ሄደን በኋላ ነገሩን አስደናቂ ተማሪ ናት። የወርቅ ተሸላሚ የምትሆነው እሷ ናት። ግራጁዌቲንግ ክላስ ናት። ኢንጂነሪንግ ነው የጨረሰችው። ሺ ኢዝ ኦልሞስት ፊኒሺንግ ነቁጭ ብላ የምትማር ናት። ከዛ ሰኞ ጠዋትኛ ወደ አዲስ አበባ መተን እንደደረስን ከአውሮፕላን ማረፊያ ስንወርድ ደወሉልን፣ ስልክ ማለት ነው። ያቺ እህት በቃ ዛሬ እኮ በጠዋት አንድ ትራክ ወጣባትና ሞተች አሉ። ከዛ በጣም አለቀስኩ። እሷ ማሳዘነችኝ፣ ግን እኔም ማሳዘነኝ ራሴ። ወሰች ሽፍት ለኔ ህይወት እና የጸለይኩ ጸሎት እግዚአብሔር ሆይ እንግዳህን ነው እንዴ ፊት ያስቀመጥካት? አርብ ቅዳሜ ሰኞ የምትወስዳትን የምትቀበላትን እንግዳህን ነው እንዴ ፊት ያስቀመጥካት? አይደል ነው እና በጣም አስጠግቻት ይሆን ወደ አንተ ወይስ ጆክና ምናምን አብዝቼ ቸል እንድትለው አርጋት ይሆን? በጣም አስጠግቻት ይሆን? ሲሪየስሊ አርብ ቅዳሜው ረድቷት ይሆን ላንተ ለመምጣት ፊትህን ለማየት? እንግዳህን ነው ፊት ያስቀመጥካት? ልቤ ውስጥ የተሰማኝ እስከ ዛሬም ድረስ በተቻለ መጠን ለማስታወስ ሞክረው ሰውን ሁሉ እንደዛ እንዳይ ነው። እናንተን ጨምሮ ራሴንም ጨምሮ እንግዳ ነኝ እኔ ስኖር በዚች ምድር ሰው ስንቀብር ብቻ ምን ዘምረው መሆን የለበት እና ኢተርናሊ እግዚአብሔር ሊቀበላቸው የተዘጋጁ ሰዎችን ፊታችን ያስቀምጣል። how do you respond? በየገበያ ቦታው በየመንገዱ ላይ ያሉ ሰዎችን መንገደኛ አድርጎ ማየት በጣም ጥሩ ነው እና እዚህ የምናደርግላቸው ነገር የዘላለም ነገራቸውን ኢምፓክት ያደርጋል እና የክርስቶስ ሽታና መዓዛ ከህይወታችን ሲወጣ ሲፈልቅ ያሸቱትና ወይ ለሞት ይሆንባቸዋል ወይ ለህይወት ይሆንባቸዋል። ኢተርናል ነው መድኃኒቱ፣ ዘላለማዊ ነው መድኃኒቱ። የዘላለም መድኃኒት ይዘን ነው ቁጭ ያልነው። መንገደኞች አሉ፣ በሽተኞች አሉ፣ የታመሙ አሉ። ከእግዚአብሔር ስራ ዲስትራክትድ ሆነን ሌሎች ነገሮች ማውራታችን በጣም ያስገርማል። ሳምብል በበል ዘላለማዊ መድኃኒት ለቤተ ክርስቲያን ሰጥቶ ማለት ነው። ከሰው ዘላለም ጋር በጣም የተያያዘ ነው። የተላከ ህዝብ ነን። እንደ ተላከ ሰው ተመላለሱ።